አቢ ቪዲዮችን እኮ በሪፖርት ጨረሱብህ። ምን ይሻላል? በሪፖርት ለሚጨርሱት አንድ መልስ ነግራቸዋለሁ። እኛ ወንጌል የጀመርነው እነርሱ ሪፖርት አድርጎ ቢያጠፉ እናቆማለን ብለን አይደለም። ምክንያቱም እነሱ ሪፖርት እያደረጉ ይቀጥሉ፣ እኛም ወንጌል እንቀጥላለን መስበክ። ወንጌል ቲክቶክ ሳይፈጠር በፊት ሰማይ ምድር ሳይፈጠር በፊት ስለነበረ ምንም አናፍርም፣ እየመሰከረን እንቀጥላለን። እነሱም በራሳቸው መንገድ ሪፖርትን ይቀጥሉ፣ የኛን ቪዲዮዎች እያስጠፉ ይቀጥሉ። ልክ እነሱ ሪፖርት እንደሚያደርጉ ለኛ ደግሞ በተቃራኒ ሼር፣ ሪፖስት፣ ኮፒ ሊንክ፣ ላይክ እያደረጉ የሚቀጥሉ እህትና ወንድሞች አሉ። አይደለም ለወንጌል ራሳቸውን ነፍሳቸውን የሚሰጡ ብዙ እህትና ወንድሞች ስላሉ እኛ በቲክቶክ የጀመርነው ወንጌል ልናቆም ሳይሆን በቲክቶክ ላይ ለማናቃቸው እንድደርስ እንጂ ቲክቶክ ቢቆም ዛሬ ወንጌልን እናቆማለን ማለት አይደለም። ወንጌል ቲክቶክ ዛሬ ከምድረገጽ ቢጠፋ አይቆምም። ምክንያቱም አባቶቻችን እየሰበኩ ብዙ ዘመን ይኖራሉ፣ እኛም እየሰበከን እንቀጥላለን። ለነዚያ ግን ቪዲዮቻችንን ሪፖርት እያደረጉ ለሚያስጠፉ እችን መልእክት አድርሱላቸው። እናንተ ምንም ሳታንቀላፉ ብታድሩ ወንጌል ስብከት አይቆምም። እናንተ ቪዲዮቻችንን ብታስጠፉ ቪዲዮቻችን ቢጠፉ እኛ ወንጌል መስበክን አናቆምም። እናንተ ሪፖርት እያደረጋችሁ ነው ብለን ፈርተን የምናቆመው ወንጌል የለም። ወንጌል ይቀጥላል እስከ ለዘላለም።